Day vlog? Yeah. Menu on that? የሀያት ነበርኩኝ ማን ነው አብሮኝ ነበረ ስለ one of the meetings ተዘጋጁ እዚህ ነበረ ግን ልጅቷ ወጣለች አሉኝ for some reason ስልኬንም ያነሳች አለችም so maybe ተመልሼ እመጣለሁ ከሰዓት ላይ አሁን ምሳ ሰዓት ነበር የመጣሁት ማለት ነው so maybe ምሳ ወጥተን ሊሆን ይችላል ግን ይሄኛው most probably እሺ የሚሉኝ አይመስለኝም because አሁን ራሱ they saying እንትናቸው ራሱ ፉል ነው ፍለድ ነው በዚህ ሰሞን አልጋ ምናምን እንዳለ ፍለድ ናቸውና ሜቢ እኔ ላስቡት ቪዲዮ ሳይሆን እነሱ ላስቡት ሌላ ቪዲዮ ካለ መስራት ምንጭን ይመስለኛል እነሱ ካሰቡት ውስጥ እኔ ያስቡት የሚሆን አይመስለኝም እኔ ያስቡት ሌላ ሩም ነበር ያስቡት ሶ አሁን ወደ ሌላ እንትን አለኝ ማናገረው ሰው አለኝ ኤክሶንም እናገኘዋለን ኤክሶ ደውሎልኝ ነበረ ሶ አሁን ወደ ሂልተን ነው የምሄደው ሂልተን ሆቴል እንሄድና እዛ አንድ ሰው አወራለሁ ቀናችን አሪፍ እየሄደ ነው ቡናችንን ስለጠጣን ሁሉ ነገር አሪፍ ነው ፈሽ ነው ምንም አልከመንም ጨነቀንም ትላላችሁ ኤኒዌይስ እዛ ስድርስ ሁሉ ነገር አስረዳቸዋለሁ ምን ተፈጠረ እናም የቡናውንም የንጓዝም ምን አዲስ ነገርም እንዳለ ምክንያቱም ከነሱ ጋር አዲስ ስራ ልንጀምር ስለሆነ እንዴት እንደምናደርገው ከነሱ ጋር አስረዳቸዋለሁ አሁን ሌላም ፕሮፖዛል መጥቶብኛል ማለት ነው ሌላም ሰራው ፕሮፖዛል ይኖራል ማለት ነው ሶ ፕሮፖዛል በጣም ይበዛብኝ ነው እኔ እንጃ ያበሻ ቢዝነስ ቤቶች ይሄን የምታዩት ከሆነ አውርተን ከጨረስን በኋላ እዛ ኮንትራክት ነው እንጂ የሚፈረመው ፕሮፖዛል መጠየቅ ደግሞ is another thing እኮ ምን ፕሮፖዛል የምሰጣቸው ወር ምን ጽፌ የምሰጣቸው ከሆነ what's the point of እኔና እናንተ መጀመሪያ መገናኘታችን that doesn't make sense it's just like ነገሮችን ያስረዝመዋል እንጂ ምንም የሚጠቅማችሁ ነገርም የለም ግን ይሁን እንደዚህም ያብቁተናል ፈጣሪ አልহামዱሊላህ ለማንኛውም የፕሮፖዛል ብዙ የሚጻፈው የንጓዝ ኮንትራክት ነው የቀረው ፕሮፖዛል አይደለም የነሱ ሶ የሀያትንም እስቲ ሚኑኝን ሰማና ለሱም እንደገና ፕሮፖዛል ያጽፉኛል ኤኒዌይስ ብቻ እስቲ ደግሞ ሂልተን እንደሚሳካ ብለን እናስባለን እስቲ እንሂድና ጉዳችንን ያውላችሁ ከስራ ሊረብሸኝ መጥቷል ዋትስአፕ ዋጓን ያለበት ጥቼ ካልገበስኩ ምግብ ብላ አልኩት አሻፈረኝ ይባላል አጥቼ መኪና አይደል ለጋብዝ እኮ ነው ቶዮታ Z3 ያውላችሁ መጀመሪያ እንደተናገርኩት እነዚህ ደግሞ ፖርትፎሊዮ ብለውኛል በጣም ፖርትፎሊዮና ፕሮፖዛል በጣም ብዙ መጻፍ አለብኝ ሶ ምንድን ነው የምናደርገው አሁን የሆነ ቲኬት እንቀበላለን ለምሳሌ የሆነ ቲኬት የኢቨንት ቲኬት አለ እሱን እንቀበላው ወደ ቦሌ እየሄድን ነው እና ከዛ በፊት ምግብ እንቅመስ እያልኩት ነው አሻፈረኝ እያለ ነው ይልሽ አንደኛችንን እንቀመጥና ምክንያቱም ቲኬቱን ተቀበለን ወደ ቤት መሄድ አለብን ከዛ ፒሲ ይዘን እንወጣለን ተመልሰን ከዛ እንደገና ፕሮፖሊዮ ልጽፍ ነው ማለት ሶ አንድ ላይ ወደ ሁለት ፖርትፎሊዮ እና 3 ፕሮፖዛል አለብኝ ማለት ነው so it's going to be a long day የዚህኛው የሚሳካ አይመስለኝም የሂልተን ምክንያቱም እዛ ኦርጋናይዜሽን ነው so ለዚህኛው ሳይሆን በኢሜል አድርጌ ለለንደን ነው ልክላቸው yes we can stay ስትገባ እንደ ባለ ሀብት ተስተረቀት የትኛው ካምፓኒዎች ናቸው እንደነገርኳችሁ ነገር የሂልተን ለንደን ነው ኢሜል መልከው ፕሮፖዛል ጽፌ so for the
ሀያት ደግሞ ሀያት የጠየቀችኝ ምንድነው እሷ ደግሞ ፖርትፎሊዮ ብቻ የጠየቀችኝ so I think we good I think ሀያት is good ሀያት ሚሳካ ይመስለኛል but ሂልተን ትንሽ ግራ ያጋባል ሊሳካም ላይሳካም ይችላል ምክንያቱም ይሳካል አይሰሩም ሰርቶም አያውቅም እንደዚህ አይነት ነገር ሂልተን እንደዚህ አይሰራም እንደዚህ አይነት ነገር እንነግራታለን ለፓሪስ ሂልተን anyways guys አንድ አለኝ ጭማሪ ግን ስንት ሰዓት ነው አሁን 10 ሰዓት ከ10 ይወጣሉ ሰው ይዞና እስቲ ቦሌ ከደረስን በዛው ገባቡ ይወጣሉ ምክንያቱም የሷ ማጭር ነገር ነው ቦታው መናገር አልችልም ካምፓኒው ምክንያቱም is kind of private ነገር ነው ፐብሊክ ይውጣ እንደሚፈልጉ አላውቅም ለዛ ነው ስሙ ማናገራችሁ ሰው የሱ ብቻ ነው የቀረን ከዛ በኋላ ትኬት መቀበል እንትኑን ከዛ በኋላ ቤት እንሄዳለን ሻንጣን ይይዛለሁ ፒሲን ይዛለሁ እንወጣለን ከዛ ያኛው በሌላ ቪዲዮ ነው ማድረግላችሁ ማለት ነው just ከዚህኛው ቪዲዮ ውጪ ማለት ነው so yeah hi guys ጨርሰናል አይደል yes sir ወደ ነገር ጨርሰናል ተቀበለን so የመጀመሪያው ኢንቪቴሽን Rise of Fearless የሚባል ጌም ነው launching game ነው it's a surprise ታውታላችሁ በኋላ so the game ነገር ሷት ላውንች ይደረጋል ማሽን ይደረግ May 3rd ማለት ቅዳሜ ቀን ላውንች የሚደረግ ጌም so በድን ያሉት ሱፍ ለብሳችሁ ነው ክላሲ ለምን ነው የተቆርኩት ቅዱስ ኦኬ ኮርናኩ አድቫንስ ያወራው ስለ አድዋ ያወራው ለምን ጥቁሩን ኮርት anyways guys አላቅ ምን አይነት ልብስ ለብሰን እንደምንሄድ ግን ነፍጭ እንዲኮች መልክ ለዘመ ዝምብራ ማምቦክስ አድርገው oh shit this is an invitation official invitation Rise of Fearless game launch gala dinner gala does that not invited by Kanisa yeah she's a Dutch not a Dutch ዜግነት አላት ሴትዮ ናት okay she's kind of የጌሙ events አዘጋጅ እና promoter so interest please use okay from access yet no way agency revenue adwa 00 so adwa ራሱ ነው ቦታው ነው አይደል I think no adwa no I think there's just way in Europe oh shit oh yeah how it's called cultural trade from your country ለምን ሱፍ ያለችው ካለ more like appropriate እንዲሆን መሰለኝ that doesn't make sense though ሱፍ ለብሶ ነው ያለችው anyway 6 ሰዓት ተኩል 12 ሰዓት ማለት ነው so yeah big ups to Kanisa big ups to Kanisa for the invitation anything got ለኝም ጃኒ ተላከው anything got ለኝም so when did I'm going to go why don't bring him now so there's no በዛ አጋጣሚ ቅዱስ እኔና አላመሰግነኝም እንጂ ትኬቱን የሰጠሁት እኔ ነኝ ጃኒ ያየ ከሆነ እኔ ነኝ ትኬቱን ያሰጠሁት ተባክ አሁን ይሄን ፓርት ካታረገው በደብረው ከተማ ነገር ነው ኤኒዌይስ የመጀመሪያው ጋይስ ይሄ ነው ቲንክ ይለጠፋል ተመልሶ ናይስ so yeah ሁለተኛው እስ actually ባለፈው ያወራችሁ እንትን ነው ቪዲዮ ሰርቼበት ነበር actually so ጂም ነው ጃሚ ባላ አፕሊኬሽን ነው so ፔመንት አፕሊኬሽን ነው so እሱ ነው ለሁለት ነው ለኔና ጃኒ ሰጠን so እሱ ሜላችን አይቀርም ማለት I don't know about this one okay we might be busy again thank you ብያለሁ ባጋሽ ነግጭ አጋጭ መስዋዕት yeah so የዛሬ ቪዲዮ ኤኒ ይመስላል it was a long day ግን አሪፍ ቀን ቡና ሞከርን ቡና እንዴት እንደሚሰራ አየን የቡና አይነቶችን አየን ቡናን ይዤ መጥቻለሁ ባይገርማችሁ ከዛ ያው በተባባኑ ስብሰባዎቹ ገይደናል አንደኛው ባይሳካም ሁለቱ እስቲ ነገር ነው እንዳያችሁት ዋና ማወቅ ያለባችሁ ስለ ባለፈው ነግሬያችሁ ነበር በዚህኛው ደግሞ ዋና ወይ ደግሞ ሜሴጅ ሊሰጣችሁ የሚፈልገው ነገር ምንድነው ነገሮችን ላንዛዙባችሁ ይችላሉ ሶ እንዴት ላስረዳችሁ ሶ በኢትዮጵያ ውስጥ ገና ሶሻል ሚዲያ አልተለመደም በተለይ ደግሞ ዩቲዩብ ማለት ነው ሶ ኤኒ ካይንድ ኦፍ ዩቲዩብ ያላችሁ ሰዎች ካላችሁ ኦር ደግሞ ዩቲዩብ መስራት የምትፈልጉ ሰዎች ካላችሁ ይጋር ነው ላይክ እንደዚህ አይነት ቦታ ስትጠይቁ እንደዚህ አይነት ቦታ for the service ራሱ ለመጠየቅ ካያችሁ ብር ራሱ ይጠይቁ አልነበረም so it was only service ነበር ይጠይቋችሁ የነበረው ነገሮችን ያራዝሙባችኋል ሁለት ደግሞ ያው ሁሌ ፕሮፖዛል እና ፖርትፎሊዮ ያስቀምጡ ማለት ነው
ኤኒዌይስ ለዛሬ ቪዲዮ ያስኩላችሁ ይሄን ይመስላል። ሶ አሁንና ኤክሶ ቤት እንሄዳለን፣ ፒሲ ይዘን እንወጣለን። ኤክሶ ማርክስ ልጋብዝክ አለፈልኝ ዛሬ እንግዲህ ልጋብዝክ ብሎ እንሄድ ነው። በዛውም ያው ስራ ማቆም የለም እዛም ገብተን ያው ፕሮፖዛል እና ፕሮፖዛላችን እንጽፋለን። በቀጣይ ቪዲዮ ላይ አረግላችኋለሁ። እሱ ተከታተሉ። የኤክሶም ይቀርጻል። ኤክሶም የመጀመሪያ ጊዜ ማርክስ ኤክስፒሪየንሱን በዛውም ታያላችሁ በሱ ቻናል ላይ ታች አስቀምጣችኋለሁ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ድረስ we out peace ciao